ተመልካቾቻችን በመከታተል ላይ ያላችሁት ሳምንታዊውን ውሎ አዳር ፕሮግራማችንን ነው። እንደዚህ ውብ ሆኜ የምታዩኝ ደግሞ በባሌ እናቶች ባህላዊ ልብስ ነው። ምግቡ ተደርድሯል። የደከምንበት ምንድነው የሚደረገው? ከየትኛው ነው የምንጀምረው? እንግዲህ እሷ ናት የምትነግረው። አሁን ከባህላዊ ምግቦች መሃል ገንፎ ላባችን ጠብ ሲል እንዴት ጉልበት እንደሚፈጅ መብላት ለካስ ቀላል ነው። በጣም ነው የደከምንበትና ግን በዚህ መልኩ ውብ ሆኖ ቀርቧል። ከገንፎ ውጪ ደግሞ በተለይ የሚያቀርቡባቸው እቃዎች ጠረጴዛ፣ ወንበር አያስፈልግም። በቃ ራሱ ከፍ ብሎ ነው የሚቀመጠው። በጣም ነው የወደድኩት። የሚያምር ባህላዊ እቃ አላቸው። ሌላው ደግሞ ደስ የሚለው እናቶች በየቤታቸው ባህላዊ እቃዎቻቸውን እንደ ቅርስ ይዘው ነው የሚያስቀምጡት። ከተማ ያለን ነው የሚመስለው ሁሉን ነገር። ይሄ እንዴት ቤትሽ በጣም ነው የሚያምረው ማሻአላ ስላት ከተሰራ ማንም ሰው ጠንክሮ ከሰራ ይለወጣል አለች። ይሄ ንግግሯ ምን ጊዜም ውስጥ ያድሯል። እሺ በጣም ነው የወደድኩሽ። በርቺ። እሺ እናቅርብ። በቃ ነገርሽ አስገቢ ከታች ይሙላ። በቃ እዛም ጨምር። አዎ እዛኛው ላይ ማንኪያ ላምጣ? በእጅ ነው የሚበላው? እንዴት ነው? ሁላችሁም እጃችሁን ታጥባችኋል? በእጅ ነው? ቀጥሉ። አከካአዳ እሺ፣ ይሄው ታጠቁ። ከላዩ ላይ በርበሬ ምናምን አይጨመርም? የሚፈልግ ሰው ማይፈልግ ሰው እንዲሁ ይበላል። እውነት በጣም ይጣፍጣል። በል እንዴት ነው ጥረቴን መታገሌን እንዴት አያችኋት? ያው እንግዲህ በጣም አሪፍ ነው። በጣም ቆንጆ በቆሎ እውነት በጣም ነው የሚጣፍጠው። አዎ በጣም ያው ከሄደሽ እዚህ መቅረትሽ ማይቀር አይ የሚሄድም አይመስለኝም እውነት ሲሉ መስከረሻታ ሂሮ ማርቲና ባካኒሳ ባርባሪሳ ላገራጂሳ ሂሮ ባርቲና ባካኒሳ አዳዳለም ባልባላቴቴ ሂሮ ባሳ ጋልጋልጌቼ ሂሮ ባንቱ በቃ ምን ቅቤ አላነሰ ማለት? እሺ እናንተስ?